ስሜ ሳላሃዲን ነው። አስገራሚው የጦር ማሰልጠኛ በኮሎምቢያ በደቡብ አሜሪካ ከሚገኙ ማሰልጠኛዎች ይሄ በጣም ትልቁ ነው። በጣም ሚስጥራዊ የሆነ ቦታ ነው፣ ግን ካሜራ ይዘን ገብተናል። እዚህ ልምምዳቸውን ከመጨረሳቸው በፊት 70% ያህል ሰዎች አቋርጠው ይወጣሉ። ምክንያቱም እዚህ የሚሰጠው ስልጠና ዓለማችን ላይ ከሚሰጡ ከባድ ስልጠናዎች መሃል የመጀመሪያው ነው። ዛሬ ለ24 ሰዓት ያህል ከነሱ ጋር ወታደር ሆኜ እቆያለሁ። ለሀገራችን ጦርነት ስላለብን መዘጋጀት አለብን። ቶሎ በሉ፣ ቶሎ በሉ፣ ፍጠን፣ ቶሎ በል፣ አፍጥነው፣ ፍጠን፣ ቶሎ በል፣ ሰዓቴን እያባከንክ ነው። የላንሴሮ ስልጠና ዓለም ላይ ካሉት ሁሉ በጣም ከባዱ ነው። አሁን የጦር ካምፑ የስልጠና ቦታ ላይ ነው ያለሁት። በጣም አደገኛ የሆኑና ልዩ ኃይሎች የሚወጡበት ቦታ ነው። ለኮሎምቢያ ብቻ ሳይሆን ለሌላውም ሀገር የሚጠቅሙ ማለት ነው። በጣም ብዙ ወታደሮች ወደዚህ ቦታ ይመጣሉ፣ ከአሜሪካ፣ ከአውሮፓ እንዲሁም ከኤዥያ። ወደዚህ የሚመጡት ግን ለጉብኝት አይደለም፣ እዚህ ያለውን ስልጠና ለመውሰድ ነው። ምንድነው? አሁን ጦርነት አለብን እንዴ? ምንድነው? እንኳን ደህና መጣ ወደ ኮሎምቢያ። በዋናው አስፋልት ላይ የነዳችሁ ስትሄዱ በቀኝም በግራም ተራራዎችን ነው የምታዩት። ከዋና ከተማዋ ቦጋታ 4 ሰዓት ያልነተን ነበር ዋና ማሰልጠኛ የደረስ ነው። እዚህ ያለውን ስልጠና እንደማልችለው በተደጋጋሚ ነግረውኛል፣ ግን እኔ ከመሞከር ወደ ኋላ አልልም። አሁን እየገባን ነው። እነሱ እንደሚሉት ከሆነ እዚህ ስልጠናውን ጨርሶ የወጣ ሰው በፍጹም ሞት አይፈራም ነው የሚሉት። ላንሴሮ ማሰልጠኛ። ይሄ ማሰልጠኛ ተራ ነገር አይደለም። ሰላም፣ እንዴት ናችሁ? ሰላም። ላንሴሮ። አሁን በሩ ጋር ስደርስ መንቀጥቀጥ ጀምሬያለሁ። መጀመሪያ ያስገቡኝ ወደ ፍተሻ ክፍል ነበር። ሁሉም ነገር ካረጋገጡ በኋላ መግባት እንደሚችል ነግረውኛል። አሁን ወደ ካምፑ ገብተናል። እዚህ በጣም ጠንካሮች ብቻ ናቸው መቋቋም የሚችሉት። እንኳን ደህና መጣ። ይሄ ዋናው ሄድ ኦፊስ ነው። ሙሉ ግቢው የመከላከያው ነው። እሺ፣ ግን በጣም ሰፊ ነው። ከተማ ነው የሚያክለው። አዎ፣ እውነት ብለሃል። ከተማ ውስጥ ያለ ሌላ ከተማ በለው። የምናሰለጥን በጫካ ውስጥ፣ በበረሃ ውስጥ እንዲሁም በተራራማ ቦታ ሁሉ አሪፍ እንቅስቃሴ እንዲኖርህ አድርገን ነው። ከአሁኑ ሰዓት ጀምሮ እንደ አንድ ወታደር ነው የምቆጥርህ። ስለዚህ አንተም እንደዛ እንዲሰማ ፈልጋለሁ። ዝግጁ ነህ? ዝግጁ ነኝ አለቃ። በል ሩጥ፣ ሩጥ፣ ቶሎ በል፣ ቶሎ በል፣ ቶሎ በል፣ ፍጠን፣ ያዝ፣ ቶሎ በል፣ ቶሎ በል፣ ሂድ፣ ሩጥ፣ 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 ቶሎ በል፣ ቶሎ በል። ምንድነው የምትጠብቀው? ሩጥ፣ ፍጠን፣ ቶሎ መዘጋጀት አለብህ። ሁሌም ንቁ መሆን አለብህ። ፍጠን፣ ሰዓቱን ተመልከተው፣ ቶሎ በል። ወታደሩ ሁሉ ዝግጁ ሆኗል። ቶሎ በል፣ ቶሎ በል፣ ቶሎ በል። አረ የመጀመሪያዬ ነው ዛሬ። አያገባኝም። እንኳን ደህና መጣ ወደዚህኛው ዓለም። ይሄ የልምምድ ቦታ ነው፣ የቀልድ ቦታ አይደለም። ቶሎ በል፣ ቶሎ በል፣ ሩጥ፣ ሩጥ፣ ሩጥ። ትሰማኛለህ? አዎ፣ ጸጥታ ይከበር። ተከተላቸው፣ ተከተላቸው፣ ቶሎ በል። እነሱን እያየ ተከተል። አሁን ልምምዱን ጀምረናል። 1 2 3 4 1 2 3 4 1 2 3 4 ከአውሮፕላን ዘለ በፓራሹት ስትወርድ እንደዚህ ነው መውረድ ያለብህ። እሺ፣ በቀኝ ውደቅ፣ በቀኝ። በጣም ጥሩ። Primer punto de contacto. Eso. Tercer punto de contacto. Núcleo. በቀኝ ውደቅ፣ በቀኝ። በጣም ጥሩ። ተሳስተሃል፣ ተሳስተሃል። መራመድ አይቻልም፣ መውደቅ ነው። እየተማርኩ ነው ሰዎች። ይህንን እንቅስቃሴ በጣም ብዙ ጊዜ ነው የደገምነው። ምን ያህል እንደሆነ በቁጥር ራሱ አላውቀውም።
ይቅርታ ይቅርታ፣ በጣም ደክሞኛል። ለእኔ ነው እንዴ? አዎ፣ ተሸከመው፣ ቶሎ በል። ምን ላደርገው ነው ታዲያ? ተሸክመው ነው ሁሉንም ነገር የምትሰራው። ሂድ፣ ቶሎ በል፣ ቦታን ያዝ። ለእናት ሀገር፣ ለእናት ሀገር፣ ለእናት ሀገር። ረጅም ዕድሜ ላይ ኮሎምቢያ። አሳርፍ። እሬ ይከብዳል፣ ይከብዳል። ገና እየጀመርን ነው ብለዋል። ዋናው ነገር ስነ ምግባር ነው ነው የሚሉት። ጭራሽ ማረፍ አይቻልም እዚህ ቦታ። ይሄ አሁን ከባድ አይደለም? ኧረ አይደለም፣ ይሄ ቀላሉ ስራ ነው እኮ። ሁሌም ቢሆን ዝግጁ መሆን አለብህ። ወታደር እኮ ነህ። ኧረ የመጀመሪያ ቀኔ ነው። እኔ እንደ ወታደር ነው የምቆጥረው እያለሁ። እሺ ትንሽ ውሃ ልጠጣ? አይ ውሃ መጠጣት አይቻልም። አሁን ከአውሮፕላን እንዴት እንደሚዘለል የምትማርበት ሰዓት ነው። ብዙ ሰው በዚህ እግሩ ተሰብሯል ሲባል ሰምቻለሁ። አይ ብዙ አይደለም። ቀኙ አላዙር። ጀግንነት 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 ጀግንነት። ምን እንደማደርገው ፈጣሪ ጠብቅህ። ልቀቀው። ከዚህ በኋላ ከሚቀሩት አንጻር ይሄ በጣም ቀላሉ ስልጠና ነው። በጣም አስከፊ የሆነ ዝላይ ነው የዘለልከው። እንደዚህ አይደለም። እውነትህን ነው? አዎ አሁን እኔ ወታደር ነኝ፣ ግን ደግሞ ገና በጣም ከፍ ካለ ቦታ መዝለልም አለብኝ። ሩጥ 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 ሩጥ። አንድ ሁለት ሶስት፣ አንድ ሁለት ሶስት፣ አንድ ሁለት ሶስት፣ አንድ ሁለት ሶስት። ሂድ ሂድ ሂድ፣ ቀጥል፣ ቶሎ በል፣ ከእነሱ ጋር ሂድ፣ ተከተላቸው። አሁን መዝለያ ቦታ ላይ ነው ያለነው። 14 ሜትር ከፍታ አለው። ወደ መሬት፣ ወደ መሬት። 1 2 3 19 20 21. ከዚህ ቦታ የምትዘለው ለማን ይመስልሃል? ለጦር ኃይሉና ለእናት ሀገር። ይህ አሁን ረጅም ቦታ ነው ይዞ የሚሄደው። አዎ በደንብ አጥብቀ መያዝ አለብህ። ዛሬ የኮሎምቢያ ወታደሮችን ህይወቱ እየኖርክ ነው። ምን እየተሰማ ነው እስካሁን? አይ ጥሩ ስሜት ነው ያለኝ። ለማን ነው ይህንን ዝላይ የምትዘለው? ለሰብስክራይበሮቼ፣ ለእናት ሀገር እንዲሁም ለጦር ኃይሉ። በጣም ጥሩ። እሺ በል አድርገው፣ በል አድርገው አሁኑኑ ለሰብስክራይበሮቼ። ጀግንነት፣ ጸባይ፣ ታማኝነት፣ ይሄ ሁሉ የወታደሮቻችን መገለጫዎች ናቸው። ቀጣዩ ደግሞ የሚሆነው የከረጢት ቦርሳዎችን መሸከም ነው። ለ10 ኪሎ ሜትር ያህል። ለሱ ዝግጁ ነህ? ቶሎ በል ቶሎ በል ቶሎ በል። ሰዓቴን እያባከንክብኝ ነው። ቶሎ በል ተንቀሳቀስ። አሁን ዝግጁ ነን። ፀሐይ ከገባች በኋላ ወደ 3ኛው ዙር አልፈናል። ጫካ ውስጥ ነው እንደዚህ የምትሄደው? ይሄ እንዴት ነው? በጣም ከባድ ነው። አዎ በጣም ከባድ ነው። ምንም ነገር አላረፍንም እስካሁን።
ስለዚህ ከፊት 10 ኪሎ ከኋላ ደግሞ 15 ነው የጫናችሁብኝ። የጫካ ስራ ነው የምንሰራው ዛሬ። እሱ እዚህ ቦታ 7 ዓመት ቆይቷል። እድሜው ግን ገና አሁን 24 ነው። አገርን እየጠበክ ነው? አዎ፣ በየቀኑ ሁላችንንም እርስ በርስ አስረውናል። ከመስመር መውጣት አይቻልም። እንዲሁም ደግሞ ማንም ወደ ኋላ መቅረት አይችልም ማለት ነው። ይህ ስልጠና የሚያገለግለው ወታደሮቹን ጠንካራና ታጋሽ ለማድረግ ነው። በጣም ረጅም ርቀት ነው የሚካሄደው። 1 2 1 2 3 1 2 1 2 3 10 ኪሎ ሜትር ነው የሚያስሮጡን። በዚህ ስራ ሰውነታችሁ ከምታስቡት በላይ ነው የሚጠነክረው። አተነፋፈሳችሁም ይቀየራል። አሁን 6 ኪሎ ሜትር ሆኖናል። 4 ኪሎ ሜትር ያህል ይቀራል ገና። ይሄ በጣም ከባድ ስልጠና ነው። 1 2 3 1 2 1 2 3 1 2 1 2 3 1 2 እዚህ ቦታ ላይ ስደርስ ለማቆም አስቤ ነበር፣ ግን አንዴ ከተጀመረ ማቆም አይቻልም። በል ታደርጓለህ። አይዞ አቁም። በቃ በጣም ጥሩ ስራ ነው የሰራው። ወይኔ አመሰግናለሁ። አድርገዋለሁ። 10 ኪሎ ሜትር። ሁሉም ዩቲዩበሮች እዚህ መታችሁ እንድትሞክሩት ጋብዛችኋለሁ። አሁን እረፍት የምናደርግበት ሰዓት ነው። ኮሎምቢያ ቤቶቹን ውስጥ ላይ መቅረጽ አይቻልም። በአንድ ዶርም ውስጥ እስከ 30 ወታደሮች ይኖራሉ። የተኛ ነው ምሽት 6 ሰዓት ላይ ነው፣ ግን አሁን 10 ሰዓት ላይ ቀሰቀሱን። ውስጡን መቅረጽ ስለማይቻል ነው ያላሳየዋችሁ። 1 2 1 2 3 1 2 1 2 1 2 3 1 2 1 2 3 ይሄኛው ስልጠና በወንዝና በባህር ላይ ለሚሰሩ ሰዎች ነው። ይህ ሁሉ ነገር እየተሰራ ያለው ገና ፀሐይ ከመውጣቷ በፊት ነው። 1 2 1 2 3 1 2 1 2 3 አሁን ከጠዋቱ 1 ሰዓት ሆኗል። ቁርስ እየበላን ነው። እንቁላል፣ ሩዝ፣ ባቄላ ቁርሳችን ይሄ ነው። ከቁርስ በኋላ ወደ ስልጠና ቦታ ተመልሰናል። ቦርሳዎችን በመጠቀም ጀልባ እየሰሩ ነው ያሉት። እንደሚሉት ከሆነ በማንኛውም ሁኔታ ላይ አንተ ራስን ለማዳን መፍጨርጨር አለብህ። ለዛ ነው በተለያዩ ቦታዎች ላይ ሊያጋጥሙ ይችላሉ ተብሎ የሚጠበቁ ነገሮችን እዚህ ቀድመን የምንለማመደው። ይሄኛው ስልጠና ወንዝን ለመሻገር ነው የሚጠቅመው። በጣም ከባባድ ቦርሳዎችን ትሸከማላችሁ፣ እንዲሁም መሳሪያችሁን በትክክል መያዝ አለባችሁ። እያንዳንዱ እርምጃችሁ የመጨረሻ ሊሆን ይችላል፣ ምናልባት በመንገዱ ላይ ራሳችሁን መቆጣጠር ማትችሉ ከሆነ። አድርጌዋለሁ። ከባባድ አጋጣሚዎች ሲገጥሙክ እንዴት ነው ራስን መቆጣጠር የምትችለው ነው። ራስን ጥቅጥቅ ያለ ጫካ ውስጥ ብታገኘው እንዴት ነው የምታተርፈው? ከአውሮፕላን ላይ ስትዘል እንዴት ነው ራስን የምትቆጣጠረው? እዚህ ያሉ ወታደሮች በሙሉ አይቻልም የሚለውን ነገር እንዲረሱት አድርገናል።
ይሄ ረጅም ግንባታ ደግሞ የተሰራው ዝላይ ለመለማመድ ነው። ማለትም የተለያየ ቦታ ላይ ከሄሊኮፕተር ብትጣሉ እንዴት ነው የምትዘሉት ነው። አሁን ከዚህ ህንፃ ላይ ዘላለሁ። የህንፃው ከፍታ 40 ሜትር ያህል ይሆናል። ይህም የሚያገለግለው ቀድሜ እንዳልኳችሁ ከሄሊኮፕተር መዝለል እንዲለማመዱበት ነው። ተመልከቱ፣ እዚህ ጋር ራሱ ሄሊኮፕተር ነው የሚመስለው። እሺ፣ ዝግጁ ነህ? ራስን መጠበቅ አለብህ። እሺ። እዚህ ግቢ ውስጥ በጣም ብዙ መለማመጃ ቦታዎችን አይቻለሁ። ሁሉም ከበድ ያሉ ናቸው። አሁን እዚህ ጋር ደግሞ ሌላ ስልጠና ቦታ አግኝቻለሁ። እዚህ ጋር የሚሰጠው ስልጠና በዘመቻ ጊዜ ራሳችሁንና መንገዳችሁን እንዴት እንደምትጠብቁም ያሳይ ነው። ጥግን ያዝ። የላንሴሮ ስልጠና የሚጀምረው ከዚህ ክፍል ነው። ከባባድ ስልጠናዎች የሚሰጡት ግን ጫካ ውስጥ ነው። እስካሁን የነበረ ቆይታ እንዴት ነበር? አይ ከባድ ነው በጣም። እንኳን ደህና መጣ። ለማንኛውም አመሰግናለሁ። ቀጣይ ስልጠና የሚሆነው አማዞን ጫካ ውስጥ ነው። በቃ ሰዎች በሁለተኛው ክፍል ጠብቁኝ። ይህ ቪዲዮ ብዙ ላይክ ካገኘ አማዞን ጫካ ውስጥ ያለውን ስልጠና ማሳያችኋለሁ። የዛሬው ይህንን ይመስላል። ቀጣይ በሌላ ክፍል እስከምንገናኝ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቻው።